እኛ ደጉ ጳጳስ ከተማው ሲዘዋወሩ ስለቆዩና ስለደከማቸው ያለት ማታ ከክፍላቸው ሳይወጡ ከዚያው ቆዩ። በዕለቱ ብዙ ሥራ ስለነበረባቸው ስራዬን ስላልጨረስኩ ማምሻዬን ከዚህ ቆያለሁ ብለው ስለወሰኑ ከዚያው አመሹ። ስለዚህ እስከ ምሽቱ 2 ሰዓት ድረስ ከክፍላቸው አልወጡም። እንደ ወትሮ ከጳጳሱ አልጋ አጠገብ ከነበረው ቡፌ ጠረጴዛ ውስጥ ከብር የተሰሩ ሳህኖችን ለማውጣት ማዳም ማግለዋር ከክፍሉ ሲገቡ ጳጳሱ ጉልበታቸው ላይ ብጣሽ ወረቀትና የማስታወሻ ደብተር አስቀምጠው የሆነ ነገር ሲጽፉ ነበር። ሴትየዋ ከተመለሱ በኋላ ጥቂት ቆይቶ ገበታ እንደቀረበና እህታቸው እንደሚጠብቋቸው በመገመት ደጉ ጳጳስ ወደ ምግብ ቤት ሄዱ። ምግብ ቤቱ ያለበት ስፍራ የአራት ማዕዘን ቅርጽ ያለው አይነት ሆኖ የእሳት ማንደጃ ምድጃም አለው። ካስፈለገም ወደ አውራ ጎዳና የሚያስወጣ በርና በአትክልቱ በኩል ደግሞ ሰፋ ያለ መስኮት አለው። ማዳም ማግለዋር ገበታ ሰርተው እንደጨረሱ ጠረጴዛውን እያስተካከሉ ከማድሞዋዜል ባፕቲስታን ጋር ጨዋታ ጀመሩ። ከገበታው አጠገብ አነስተኛ ጠረጴዛ ላይ ሻማ በርቶ እየተቀጣጠለ ነው። ከእሳት ማንደጃው ውስጥ የተቀጣጠለው እሳት ከባድ ፍም ስለነበረው ክፍሉ በአጭር ጊዜ በጣም ሞቀ። የቤታቸው በር እንዴት ብሎ መቆለፍ እንዳለበት ማዳም ማግለዋር ከእህትየዋ ጋር ሲያወጉ ጳጳሱ ይገባሉ። ማዳም ማግለዋር ለእራት የሚሆን ሸቀጣ ሸቀጥ ለመግዛት ወደ ገበያ በሄዱ ጊዜ አንድ መግቢያ ያጣ ማጅራት መቺ ከከተማ መግባቱንና ይህ ሰው በጊዜ ከየቤታቸው የማይገቡ ሰዎች ላይ አደጋ ሊያደርስ እንደሚችል ሲወራ ሰምተዋል። ሁለቱ ሴቶች ስለዚህ ጉዳይ ሲያወሩ ነው ጳጳሱ ከምግብ ቤት የገቡት። ጳጳሱ እንደገቡ እህታቸው አባታችን ማዳም ማግለዋር የሚያወሩትን ሰምተዋል ሲሉ ጠየቋቸው። የምታወሩት ነገር ግልጽ ባይሆንልኝም በመጠኑ ሰምቻለሁ አሉ ጳጳሱ። ከዚያም ፊታቸውን ወደሚንቦገቦገው እሳት በማዞርና እጆቻቸውን ከጉልበታቸው ላይ በማሳረፍ አገልጋያቸውን እየተመለከቱ ምንድነው ጉዳዩ? የሚያስፈራ ነገር አለ እንዴ? ብለው ሲጠይቋቸው ማዳም ማግለዋር እንደመጣላቸው ብዙም ሳያመዛዝኑ ወሬውን በማጋነን አወሩላቸው። ያለ መጫሚያ ባዶ እግሩን የሚጓዝ ማጅራት መቺ ሌባና ቀማኛ ከተማችን ውስጥ ገብቷል አሉ። ከኪውን ላባር ሆቴል ሄዶ ማረፊያ ቢጠይቅ ከዚያ እንዲያድር ባለቤቱ አልፈቀዱለትም። ከመሸ በኋላ ደግሞ ከተማ ውስጥ ሲዟዟር ብዙ ሰው አይቶታል። የያዘውን ስልቻ በገመድ አስሮና ትከሻው ላይ አድርጎ ነው ከቦታ ቦታ ይዟዟር የነበረ። ያዩት ሁሉ እንዳሉት መልኩ በጣም የሚያስፈራ ነው። እርግጠኛ ነሽ? ብለው ጳጳሱ ሲጠይቁ በታሪኩ የተመሰጡና ፍርሃትም ያደረባቸው ስለመሰላቸው ማዳም ማግለዋር ወሬያቸውን በኩራት ቀጠሉ። አዎን አባታችን፣ እርግጠኛ ነኝ። የማወራው ስለ እውነት ነው። በዛሬው ቀን ከከተማችን ውስጥ አንድ ነገር እንደሚሆን የምጠራጠረው አይደለም። የከተማው ሰው ሁሉ ስለዚህ ጉዳይ ነው የሚያወራው። ማድሞዋዜል ባፕቲስታን እንደምትለው በማለት ሴትየዋ ንግግሯን ስትቀጥል የጳጳሱ ጣልቃ ገብተው እኔ ያልኩት ነገር የለም ይላሉ። ተቃውሞውን እንዳልሰሙ መስለው ማዳም ማግለዋር ልፍለፋቸውን ቀጠሉ። የዚህ ቤት ደህንነትም ብዙ የሚያስተማምን አይደለም። አባታችን የሚፈቅዱልኝ ከሆነ የቁልፍ ሰራተኛችን የድሮዎች መቀርቀሪያዎች መልሶ እንዲገጥማቸው ሄጄ ልንገራው። መቀርቀሪያዎቹ ለዛሬ ብቻ ሳይሆን ለወደፊትም ደህንነታችን ይረዳሉ። በቀላሉ የሚከፈት በር እጅግ አደገኛና አስፈሪ ነው። ይቅርታ ይደረግልኝና አባታችን እንደሆኑ እኩለ ሌሊት ቢሆን እንኳ ማንኛውም ሰው ቢመጣ ቤት ለእንግዳ ይግቡ የማለት ልምድ አለቦት። መቼም ስለዚህ ጉዳይ ፍቃድ መጠየቅ እንኳን አስፈላጊ እያሉ ሴትየዋ ሐሳባቸውን ሳያጠቃልሉ በሩ በኃይል ይንኳኳል። እንደ ልማዳቸው ጳጳሱ ይግቡ ባሉ ጊዜ በሩ ተከፈተና አንድ ሰው ቤተሰቡ ከነበረበት ክፍል ውስጥ ገባ።